ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ተመልካቾች እንዴት ናችሁ? ዛሬ ለየት ያለ ስራን ይዤላችሁ የመጣሁት በቀኝ በኩል በሌዘር በመጅሊስ ጨርቅ የተሰራ የሚያምር አልጋ አለ ማለት ነው። በዚህኛው ደግሞ በኤምዲኤፍ የተሰራ አልጋ አለ ማለት ነው። ከነዋጋው ነው የምነግራችሁ። ዋጋ ተናገር እንጂ ተው ከወሳ ዋጋ መናገርህን እያላችሁ ነበር። ያው የዋጋ ጭማሪው የዛሬ 2 ወር ጀምሮ ያለውን የዋጋ ጭማሪ ታውቃላችሁ። ያ ትንሽ ያው ብዙ የተቀበልናቸው ስራዎች ስለነበሩብን ቀደም ብለን የተቀበልናቸውና የአሁኑ ዋጋ አንድ ስላልነበረ ለዛ ነው ተወት ያደረኩት ማለት ነው። ካሁን በኋላ ለመናገር ሞክራለሁ። የዛሬውን ዋጋውን ነግራችኋለሁ። ልዩነቱን ደግሞ ታዩታላችሁ ማለት ነው። በሌዘር በስፖንጅ የተሰራውን አልጋና ይሄኛውን በኤምዲኤፍ የተሰራውን አልጋ እስኪ አብረን የምናየው ይሆናል። ከነዋጋው ነግራችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጉት። ሼር ለማድረግ የደረሳችሁ ሼር እያደረጋችሁ ማሰራት የሚፈልጉ ሰዎች ጋር እንዲደርስ አድርጉ። ለተመልካቾቼ አመሰግናለሁ። እያበረታታችሁኝ ነው። ለዛ በጣም ነው የማመሰግነው ማለት ነው። እዚህ ጋር ልጀምርላችሁ። ለተመልካቾቼ ከነዋጋው ነው የምነግራችሁ ብያችኋለሁ። ማብሪያ ማጥፊያ አለ። ይሄ ተንቀሳቃሽ ነው። ለተመልካቾቼ ኮሜዲ ነው ማለት ነው። መሳቢያም አለው። ይሄ ስላይደር የተገጠመለት መሳቢያ አለ እና ተመልካቾችም ማብሪያ ማጥፊያ ይሄው የቻርጀርም ቦታ አለ። ሲቀጥል በስፖንጅ ነው የተሰራው። ውስጡ ስፖንጅ ነው ውድ ተመልካቾቼ። ይሄ ደግሞ ጠንካራ የመጅሊስ ጨርቅ ነው የተጠቀምነው። ይሄ ጠንካራ የመጅሊስ ጨርቅ ነው ውድ ተመልካቾቼ። በጣም የሚያምር አልጋ ነው ማለት ነው። እንደገና ደግሞ ደገፍ ስትሉት እንደዚህ በቃ ውድ ተመልካቾቼ ምቾት አለው ማለት ነው። ያ ኢላሂ የሆነ ምቾት አለው ብቻ እና በጣም የሚያምር ስራ ነው ማለት ነው ውድ ተመልካቾቼ። ያው ልጆችም እንግዲህ እንትን እንዳይሉ እየሞጫጨሩ ምናምን እንዳይቀደድ ጠንከር ያለ የመጅሊስ ጨርቅ ነው እንደነገርኳችሁ የተጠቀምነው። በጣም የሚያምር ስራ ነው። በዚህም በኩል ተንቀሳቃሽ ነው ውድ ተመልካቾቼ፣ ተንቀሳቃሽ ነው። ማብሪያ ማጥፊያ አለ። የቻርጀርን ቦታ አለ ማለት ነው ውድ ተመልካቾቼ። ስራውን እንዴት አያችሁት? በኮሜንት አሳውቁኝ። እንግዲህ ይሄው ግርጌውንም ይሄው እንደምታዩት ጽድት አድርገን ነው የሰራነው። ይሄው እንደዚህ ስትሉት ሌላ ከለር ነው፣ እንደዚህ ስትሉት ደግሞ እንግዲህ ሌላ ነው ማለት ነው የሚሆነው ወደ ተመልካቾቼ። በጣም የሚያምር ስራ ነው። ይሄው እስቲ ምንም ጥንክር አድርገን ነው በቃ ስፖንጁን የወጠርነው። ሁልጊዜ በቃ እንደዚህ በጥንካሬው የሚኖር ነው ማለት ነው ወደ ተመልካቾቼ። እንግዲህ ይሄን ስራ እንዴት አያችሁት ወደ ተመልካቾቼ? በዚህም በኩል ያው መሳቢያ አለ። ይሄ ስላይደር የተገጠመለት መሳቢያ አለ። የሌዘሩ የስፖንጁ የጨርቅ አልጋ ይሄን ይመስላል ማለት ነው። መለስ ብዬ ዋጋውን ነግራችኋለሁ። ላይክ ማድረግ እንዳይረሳ፣ ሼር ማድረግም እንዳይረሳ። ብዙ ማሰራት የሚፈልጉ ወንድም እህቶች አሉ በውጭም በሀገር ውስጥ ማለት ነው። እነሱ ጋር እንዲደርስ ላይክ አድርጉት፣ ሼር አድርጉት ማለት ነው ተመልካቾቼ። ሁሉም የኢትዮጵያ ቦታዎች ላይ ሰርተን እናደርሳለን። ብዙ ወንድም እህቶች ከውጭም ከሀገርም ውስጥ እያዘዙን ወስደን ቤታቸውን ፋ እያደረግንላቸው ነው ማለት ነው። ብዙ እቃዎችን ቻናላችን ውስጥ ብዙ የቤት እቃዎችን ለቀናል ውድ ተመልካቾቼ። ገብታችኋቸው ኪችን አለ፣ የቤት የውስጥ በር አለ፣ ለዚሁ ቁም ሳጥን፣ የተለያዩ ቡፌ፣ ድሬሲንግ ብቻ ሙሉ የፈርኒቸር ስራዎችን እንሰራለን ማለት ነው። ለቢሮም ይሁን ለተለያዩ ስራዎች ስትፈልጉ አለን። ሁሉም የኢትዮጵያ ቦታዎች ላይ ሰርተን እናደርሳለን። ወደዚህኛው ደግሞ ልሂድላችሁ። ይሄ በኤምዲኤፍ ነው እንደነገርኳችሁ የተሰራው በኤምዲኤፍ ነው። ይሄው ይሄ ተንቀሳቃሽ ነው፣ ኮሜዲ ነው ማለት ነው ተመልካቾቼ። ማብሪያ ማጥፊያ ያለ እዚህ ጋር የቻርጀርን ቦታ አለው። ኮሜዲ ነው። ይሄ እዚህ ጋር ስላይደር የተገጠመለት መሳቢያ አለ ማለት ነው። ምን ይመስላል? እዚህ ጋር ግርጌው ደግሞ ይሄው ወደ ተመልካቾቼ ይሄም ተንቀሳቃሽ ነው፣ ኮሜዲ ነው፣ ተንቀሳቃሽ ነው። ማብሪያ ማጥፊያ አለ እዚህ ጋር እና የቻርጀርን ቦታ አለው። መሳቢያዎች አሉ እዚህ ጋር። ወደ ተመልካቾቼ እንደዚህ ቀረብ አድርገን አሳያቸው። የጨርቁንም የስፖንጁን ስራም እዘዙን፣ ይሄን ኤምዲኤፉንም እዘዙን። ሁሉንም ያዘዛችሁንን በስርዓት ነው የምሰራው ማለት ነው ውድ ተመልካቾቼ። በስርዓት ነው የምሰራላችሁ።
በቻልኩት ማለት ነው። ልክ በማስረክባችሁ ሰዓት ባለሙያ አስመጥታችሁ ራሱ የት ጋ ነው ስህተቱ የሚለውን እያንዳንዱን እንደው ሚሊም ትንሽ ስህተት እንኳን ብትሆን አስተካክላለሁ ማለት ነው። ተመልካቾቼ ባለሙያ ይዛችሁ መጠበቅ ትችላላችሁ ማለት ነው። ሌላም ቦታ እዚህም ይሁን ሳስረክባችሁ ያለውን ስህተት ማስተካከል አለብህ። ይሄን እንዴት ታደርጋለህ የሚባል ነገር ካለ አስተካክላለሁ። ለሁሉም ነገር አለሁኝ ማለት ነው። እንደነገርኳችሁ ሁሉም የኢትዮጵያ ቦታዎች ላይ እናደርሳለን። በዚህ ጋር ኤምዲኤፍ አልጋ አለ። በዚህ ጋር ደግሞ በስፖንጅ የተሰራ በመጅሊስ ጨርቅ የተሰራ አልጋ አለ ማለት ነው። ውድ ተመልካቾቼ እንዴት አያችሁት ስራውን በኮሜንት አሳውቁኝ ማለት ነው። ውድ ተመልካቾቼ አሁን ወደ ዋጋው። ውድ ተመልካቾች ይሄ አልጋ እንግዲህ ብዙ ወጪ ነው ያለው። እንደገና ደግሞ ስራውም ትንሽ እንትን ነው ማለት ነው፣ የሚያለፋ ነው። ይሄን ለመወጠር በደንብ በቃ ትዕግስት ይጠይቃል ማለት ነው። ውድ ተመልካቾቼ ሁሉም አልጋ ተመሳሳይ አይደለም። አሁን በዚህ ይሰራል፣ ሁሉም ሰው ይሰራል። በትዕግስት ካልተሰራ የሆነ ብዙ ስለማይወጠር ደገፍ በምትሉ ሰዓት ይሄ እየማሸሸ ይሄድና እንትን ሊል ይችላል። እኛ በስርዓት ነው የወጠረው። እንደገና ንጹህ አንደኛ የሚባለውን ስፖንጅ ጥሩ የሚባለውን ስፖንጅ ነው ከውስጥ የተጠቀምነው እንዳይሟሽሽ ማለት ነው። እና በጣም ነው በቃ ደገፍ ስትሉት ውድ ተመልካቾቼ ምቾት ያለው ነው ማለት ነው። ውድ ተመልካቾች ታዩታላችሁ። እሱን ስርታችሁን በምታዙ ሰዓት ደገፍ ስትሉት ምቾቱን ታዩታላችሁ ማለት ነው። ውድ ተመልካቾቼ የዚህ አልጋ ዋጋ ማለት ነው አጠቃላይ እንግዲህ መብራትን ተገጥሞለታል። በዚህ አሰራር በሜትር ከ50 ማለት ነው። ውድ ተመልካቾቼ የዚህ አልጋ ዋጋ 70 ሺህ ብር ነው ማለት ነው። 70 ሺህ ብር ነው አሁን ላይ የምሰራው እንደዛ ነው። ያው ያለውን የእቃ ጭማሪ የዋጋ ጭማሪ ታውቃላችሁ። አንድ እቃ ላይ አንድ ኤምዲኤፍ ምሳሌ 2400 2300 የምንገዛው 4300 ብር ገብቷል። እንደዚህ እንግዲህ 4500 ብር እጥፍ ማለት ነው። እንግዲህ ውድ ተመልካቾች እንደዛ ገብቷል። ከዛ አንፃር ያው እንደውም እየፈራን ነው ገብታችኋል። ያን ያህል እንትን ስላልሆነ ድንገተኛ የእቃ ጭማሪ ስለሆነ በፍርሃት ነው ማለት ነው ይህንንም እየተናገርን ያለ ነው እንጂ በትክክል የሆነ ነገር እንደው ትንሽዬ የሆነች ነገር አገኛለሁ ብለን የምንሰራውን ነገር እየያዝን ብዙ አይደለም ማለት ነው። የዚህ አልጋ ዋጋ ዞሮ 70 ሺህ ብር ነው ማለት ነው በሜትር ከ50 በዚህ አሰራር ማለት ነው። እንግዲህ ውድ ተመልካቾቼ ብዙ የጨርቅ አይነቶች አሉ። ጠንካራ የሚባሉ የሚያማምሩ ብዙ አይነት ከለር ያላቸው ጨርቆች አሉ። በምታዙ ሰዓት እናስመረጣችሁና በዚህ ስራለን ስትሉኝ እኔ በዛ በፈለጋችሁት የጨርቅ ከለር አይነት እሰራላችኋለሁ። እንደዚሁ ስፖንጁን ደግሞ ጠንካራ ስፖንጅ ነው የምጠቀምላችሁ ማለት ነው። ምንም የሚያሳስባችሁ ነገር የለም። ስለዚህ አልጋ ጋራንት እሰጣለሁ አለሁኝ ማለት ነው። ይሄን ይመስላል ያለው መረጃ ስለዚህ አልጋ። ይሄኛው ደግሞ በሜትር ከ50 በዚህ አሰራር ወደ ተመልካቾቼ ጠጋ አርጋ አሳይልኝ ምን ያህል እንደሚያብረቀርቅ። ይሄ ደግሞ በእጃችን ነው ቀለም የምንቀባው ወደ ተመልካቾቼ። ይሄ ዲዛይንም የሚወጣው ደግሞ እንደዚሁ በእጃችን በማሽን ነው ማለት ነው ዲዛይን የምናወጣለት ማለት ነው። ተመልካቾቼ ምናልባት እናንተ የማታውቁ ከሆነ የሆነ ባለሙያ ዘመድ ጓደኛ ካላችሁ እንዴት ነው የሚሰራው? ይሄው ቀረብ አድርገን ካሜራችን በጥሩ ካሜራ አቅርበን እያሳየናችሁ ነው። ጥራቱ እንዴት አይነት ነው? እንደዚህ ጥርት ብሎ በካሜራ ጠጋ አድርጎ በኮንፊደንስ የሚያሳያል ወይ? እኛ አሁን ይኸው ልቅም አድርገን ጥግት አድርገን ስህተትም ካለ እንድትነግሩን ጥግት አድርገን ነው እያሳየናችሁ ያለ ነው። ነገር ግን የሆነ ዲዛይኑ ራቅ ብሎ ሲታይ ዲዛይኑ ስለተመሳሰለ ብቻ እንትን ይመስላል ማለት ነው። የዚህ አልጋና የሌላው አልጋ ተመሳሳይ ይመስላል፣ ነገር ግን አይደለም። ጥራትም ሆነ እያንዳንዱ አሰራር ልዩነት አለው። ያንን በባለሙያ ማረጋገጥ ትችላላችሁ ተመልካቾቼ። የዚህ አልጋ ዋጋ አሁን ላይ በዚህ አሰራር በሜትር ከ50 68 ሺህ ብር ነው ማለት ነው። 68 ሺህ ብር ነው በሜትር ከ50 በዚህ አሰራር ማለት ነው። ጥራት ከሆነ የምትፈልጉት አለሁኝ እያልኳችሁ ነው። በባለሙያ ማስመስከር ትችላላችሁ። ይሄ ችግር እያለበት እንዴት ነው ይሄን ያህል ዋጋ ማስባል ትችላላችሁ። አለሁኝ ማለት ነው። ለጥራትና እውነት ጥሩ ዕቃ ሰርቼ ቤቴ ፏ እንዲል እፈልጋለሁ የምትሉ ከሆነ አለሁኝ። ስተት ካለ ደግሞ ዝም ብላችሁ አይደለም ገንዘብ የምታወጡት ማለት ነው። አለሁኝ፣ ለዛም ተጠያቂነት አለሁኝ። የዛሬ ዓመትም ቢበላሽ እኔ መጥቼ ማስተካክለው ነገር ነው ማለት ነው፣ የምጠግነው ነገር ነው ችግር ካለ። ነገር ግን በጥንካሬ ነው ሁሉም ነገር የምሰራው ማለት ነው። ይሄኛውም አላችሁት፣ ይሄኛውም በጥንካሬ ነው የምሰራላችሁ ለእናንተ ብዬ ሳይሆን ለራሴ ስል ነው። ምክንያቱም ዛሬ ሸውጀችሁና እንትን ብዬ ብሰራው ነገ ተመልሳችሁ ሌላ ደንበኛም አይመጣልኝ፣ እናንተም ስትወቅሱ ነው የምትኖሩት።
ያንንም ታሳቢ በማድረግ እንደገና አላህ ያየናል እና በቻልነው ህሊናችን ውስጥ አእምሯችን ውስጥ ባለ እውቀት የምንደብቀው ነገር የለም። እናንተ አታዩንም ብለን በቻልኩት ጥርት አድርጌ እሰራላችኋለሁ። ይሄ አልጋ 68 ሺህ ነው ብያችኋለሁ። ይሄኛው 70 ሺህ ብር ነው። ውድ ተመልካቾች በሜትር ከ50 ነው ሁለቱም አልጋ የተሰራው። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ፣ ሼር አድርጉት። ብዙ ማሰራት የሚፈልጉ ኢትዮጵያውያን ይኖራሉ በውጭም በሀገርም ውስጥ ለየቤተሰቦቻቸው ለእናት አባቶቻቸው ሰርፕራይዝ ማድረግ ይፈልጋሉ። ለራሳቸው ቤታቸውን እንኳን ማድረግ የሚፈልጉ አሉ። እዛን እናሳምርላችኋለን ቤታችሁን። እናመሰግናለን። ሁሉንም የፈርኒቸር ስራዎች እንሰራለን። ሁሉንም የኢትዮጵያ ቦታዎች ላይ እናደርሳለን። አመሰግናለሁ። ቻው